በልዩነቱ ነጋዴዎች ተጨመሩበት እንጂ አሁን እስቲ ፕሮቴስታንቱና ኦርቶዶክስ ቁጭ ብሎ ተወያይቶ ያውቃል? እስኪ ውስጥ ያላችሁ ፕሮቴስታንቶች ኦርቶዶክሳውያኑ ስለ ድንግል ማርያም እንድናብራራ እድል ሰጣችሁ ታውቃላችሁ? ስለ ኢየሱስ እንድታብራራ እድል ሰተናችሁ እናውቃለን? እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በጊያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጨው ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች። እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው ምን ስፒከር ያስፈልገዋል? ይሄ በሩ ዘግቶ ያወራው ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቆጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱም ደዋያችን ስታይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። ስለዚህ እኔ ወጣቶች እዚህ ውስጥ ያላችሁ እንደነ ዳዊት እግዚአብሔር ይባርካችሁ። እውነቱን ለመናገር ትልቅ ምርት ነው የምታመርቱት። እውነቴን ነው የምልህ። ሰው እንስራ፣ ይሄ ነው ትልቁ ነጥብ። ስለዚህ አሁንም ደግም የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆቼ ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ አናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ።